ሰላም ጤና ይስጥልኝ የመፍቻ ቻናል ቤተሰቦቼ እንደምን አላችሁ እንደምን ከረማችሁ። ዛሬ ደግሞ ስለ ስጋ ነው የምፈታላችሁ። በህልም ስጋ ማየት ጥሩ ህልም ነው። የበሰለ ስጋ ወይ የተጠበሰ ስጋ ወይ የተቀቀለ ስጋ በህልም ማየት እንጀራ እንደሚመጣላችሁ የመልካም እድል ምልክት፣ ጥሩ ወሬ እንደምትሰሙ፣ ደስታ እንደሚመጣላችሁ፣ ያላገባችም ሴት እንደምታገባ የደስታ ምልክት ነው የበሰለ ወይም የተጠበሰ ስጋ ማየት። ነገር ግን ጥሬ ስጋ በህልም መጥፎ ነው። ያ ጥሬ ስጋ ሲበላ ያየ ሰው ጥሬ ስጋ ሲበላ ካየ በህልሙ ሊታመም ይችላል፣ ወይ ደግሞ የሀዘን ወሬ ሊሰማ ይችላል። ጥሬ ስጋ ደግሞ ሰው ሲበላ በህልም አንድ ሰው ጥሬ ስጋ ሲበላ ካየኸው ያ ሰው ሐሜተኛ ሰው ሊሆን ይችላል። ጥሬ ስጋ መብላት የሰውን ስጋ እንደመብላት፣ ሐሜት ደግሞ ከስጋ መብላት ጋር ስለሚመሳሰል ሐሜተኛ ሰው መሆኑን አውቀህ ከዛ ሰው ጠንቀቅ ትላለህ ማለት ነው። የዛሬ ህልሜ ይሄ ነው። ላይክ፣ ሰብስክራይብ እና ኮሜንት መጻፍ እንዳትረሱ።